ሴራስሽን አላጀነጀነ ቆይ ተረጋጋ ሄደ ማሽና እሰይ ሰከረ እኔ የምልህ ቆይ ግን ጓደኛ መኪናው ቆፍሮ አብሮ ነው እንዴ ፓርክ ያደረገው? ቆይ ግን ምን ነው ለምትይኝ እንዴ? ቆያ ኧረ ትንሽም ጠብቆ ይመጣል። በጣም ቆያ። በቃ ከቸኮልሽ ሂጂ። ኧረ ኖ እጠብቀዋለሁ። በቃ ተከብደው እናቴ እኔ ቸኩላለሁ። ሚስቴ ትጠብቀኛለች እና እኔ ብቻዬን ስለምፈራ ነው እንጂ ከሷ ማለቴ ከሚስት ልንጣቅ ካላልኩኝ ላግባ ካላልኩኝ አንቺ ሴትዮ ተይኝ። ግን ኪራዬ በጣም ገርሞኛል። ምንድን ነው የሚገርምሽ? በዚህ ዘመን እንዳንተ አይነት ወጣት ቆንጆ ለሚስቱ ታማኝ መሆኑ በጣም የገረመኝ። እና ለመታመን እኮ የግድ መሸበት አይጠበቅብኝ። እሺ ኪራዬ እዚህ አካባቢ የማውቀው አልጋ ቤት አለ። እዛ ምን? ኧረ ምንም ኪራዬ በቃ ተረጋጋ። እኔ ልተኛ ማለት እኮ ነው። እንደዛ እንሻላለን። በቃ ሂጂ። እንዴ ብቻዬን? እና በማህበር እንሸኝሽ ወይስ በቦዲጋርድ? እየቀለድኩ አይደለም ኪራዬ። እኔን እኮ ካገኙኝ ይገሉኛል። እሺ ችግር የሆንሽ ልጅ ነሽ። በቃ ልሸኝሽ። እሺ እዘለኛ። አንቺ አትጨማለቂ። ኪራ ቤት አላደረም ማለት ነው? ጽናት ኪራዬ ኪራ ቤት አላደረም እንዴ? ስንት ጊዜ እንደደወልኩለት ግን አያነሳም። ቅዱስስ? እሱም አያነሳም። ልጆቹ የት ሄደው ነው ማለት ነው? አላውቅም። ኪራ ግን ተቻኩሎ ነው የወጣው። ወይ ካልሆነ እኔ ከስራ ልቀር እንዴ? ኧረ ለምን ቀርተህስ ምን ታደርጋለህ? ምናልባት ወይ ደግሞ ብቻ እሱ ፈጣሪ ይጠብቃቸው። አንተ ቀርተህ ምንም አታደርግም። ምናልባት ካልሆነም ደግሞ ለናው እደውልለታለሁ። እስኪ እንደዛ ካልሽ መልካም። ወይኔም እየሄድኩኝ እደውልላችኋለሁ። እሺ በቃ ክብሩኝ። አይዞሽ እስኪ ተረጋጊ። እኔ እሞክርላችኋለሁ። እሺ ወይኔ አናቴ ምንድነው እንደዚህ የሚመጣው? ምን ጽናት 16 ጊዜ ምንድነው? ጆሮዬ ሞቷል እንዴ? እኔ ያልማይሰማው
ቆይ ነገር ቡና ጠጥቼ እደውልላታለሁ። እንዴ ፔንሲዮን በር ላይ ምንድን የተፈጠረው? ማታ ኪራ ወይኔ ልጁን ጉድ አደረጉት ከልጅቷ ጋር። ጽናት 17ኛ ጊዜ ደወልሽ? አቤት ጽናት። ደህና ነኝ ክብሩ ይስፋ። ምን ነው በጠዋት? አሁን ምን ልበላት? አቤት ጽናት። ደህና ነኝ። ምን ነው በጠዋት? እርግጠኛ ነሽ? እስኪ በደንብ ቼክ አድርጊው። እሺ ቆይ መልሼ ልደውል። አዎ በጣም ደህና ነው። ቆይ ደውልልሻለሁ። ወይኔ ሰላም የተኛውን ልጅ ቀስቅሼው። እሺ አሁን የታደረ ነው ምላት ልጠይቀው እንዴ? የት ነው ያለሁት? አንቺን እኮ ነው። ማነሽ? ምን ነው? ማነሽ? ቆይ ምን ማለት ነው ማነሽ? ማታ ማሬ ፍቅሬ ምናምን ስትለኛለህ? አፍሽን ዝጊ አንቺ። ምን ማለት ነው አፍሽን ዝጊ? ያማል እንዴ? ከዚህ በኋላ ይኸውልሽ አታውቂኝም፣ አላውቅሽም። ሰምተሽኛል? አንተ ጤነኛ አይደለም እንዴ? ይልቅ ኪራዬ ማታ ምን እንደተፈጠረ አጠይቀኝ። በጭራሽ ማወቅ አልፈልግም። ከቻልሽ ይኸውልሽ አንቺም ከአእምሮሽ ውስጥ አውጪው። እሺ? ያማል እንዴ? ቆይ ምን ሆነ ነው? ቆይ አንተ ማን ስለሆንክ ነው እኔ እንደዚህ የምታስበኝ? ይኸውልሽ እንደው ምንም ስላላደረኩሽ ልታመሰግኝ ነው እሺ የሚገባው። እሺ ጥሩ። እኔ ኒና ማን እንደሆንኩ አታውቀኝም ማለት ነው። እንገናኛለን። ኪራ ሄሎ፣ የታባን ያለው? አሁኑኑ እፈልጋለሁ። በየትኛው ቅያስ? በታችኛው? እሺ መጣ። ወይኔ ኪሩቤል በእናትሽ አንቺ እንኳን ተይኝ። ቆይ ምን ለማድረግ እየሞከርክ ነው ያለ? ተረጋጋ። ደህና ከተኛውበት አስነስታ አስመጥተ ምንድን ያስደረከኝ? ቅዱስ አልፋታም ልንገር አይደል? አንላቀቅ። ስማ እሷ እኮ ነች በእኔ ስልክ የደወለችልኝ። ምንም ቢሆን እኮ በአንተ በኩል ነው የጠራች። እኔ እምልልሃለሁ ልጅቷን አላውቃትም። ምንድን ያደረኩት? ቆይ አሁን እንዴት ነው አይኗን የማየው? ምን ማለት ነው? የተፈጠረ ነገር አለ እንዴ? ምን ማለት ነው? አብሬ ያደርኩት እኮ ከሴተኛ ዳሪዋ ጋር ነው። እኔ በተዋትም ልጅቷ መቼም አትፋታኝ። ምን ያስቃል?
አባባል ነው። አሁን እንደዚህ እየሳክ ደሜን አታፍለው። ይልቅ ወደ ቤት ውሰደኝ። እሺ ደግሞ እዚህ ምን አባሽ ትሰሪያለሽ? አባቴን ለቀቅ። ስጋሽን ከነፍስሽ ነው ማላቀቅልሽ። ቀስ ለመሳደብ የፈጠንክ አይመስልም? ቆይ ሲጀምር ቤቴ እንዴት አወቅሽ? ስላናደድከኝ ተከተልኩ። ቆይ ከኔ ምንድን ነው የምትፈልጊው? ለጊዜው እነዛ ሰዎች መከታተላቸውን እስኪያቆሙ ድረስ የምቀመጥበት ቤት እንዳጨርሽ። ቆይልሽ እነሱ አንቺን ከማግኘታቸው በፊት እኔ ቀድሜ ጨርስሻለሁ። እሺ ቆይ አንተ ምንድነው እንደዚህ የሚያደርግ? ሲጀመር አማራጭ ስላጣውና በጣም እልህ ስላናደደኝ እንጂ አንተ መከተል ፈልጌ አልነበረም የተከተልኩ። ቆይ ሂሳብሽን ሰጠውሽ አይደል እንዴ? ተው እንጂ አንተ የሰጠኝ ብር እኮ ለቁርስ መብያ እንኳን አይሆንም። በጣም ጥሩ። ይኸውልሽ በቃ ጨምርልሻለሁ። አሁን ከዚህ አካባቢ ውልቅ በይ። አልልም። አንቺ ሴት መሞት ፈልገሻል እንዴ? አሁን እሱን ተውና ለ3 ቀን ብቻ ቤት ታስገባኛለህ። ጉድጓድ ግቢ። ምርጫው እንግዲህ አንተ ነው። በጸባይ ስልክ እምቢ ብለሃል። ስለዚህ ምን እንደዛ ቋቅ እስኪለኝ ስሟን የሰማሁትን ጽናትን በአካል አገኛታለሁ ማለት ነው። አታረጊው። በቃ እንደ ቀላል ነገር 3 ቀን ቤት ብቆይ ነው። ምን ይነካል? ኪራዬ ቆይቴ ደህብኝ ነው። ወንድናቺ ደግሞ ምን እየተካሄደ ነው? ምንድነው? ስለምንድነው ስታወሩ የነበረው? ልታስረዱኝ ትችላለህ? አረ ዝም ብለን ነው ጽናቴ፣ ዝም ብለን ነው። ምን ማለት ነው ዝም ብለን? ቆይ ምንድነው ሲያጨቃጭቃችሁ የነበረው? ምንም አይደለም ጽናትዬ፣ እንደዚሁ የቤተሰብ ጉዳይ ነው። የቤተሰብ ጉዳይ? ጽናቴ በኋላ ሁሉንም አስረዳሻለሁ። እሺ ችግር የለውም። ከፈለክ እኔ አሁን አስረዳታለሁ። አንድ አፍሽን መዝጋት ትችላለሽ? ይቅርታ ግን ማነሽ? ኒና እባላለሁ። ጽናቴ በቃ እኛ ውስጥ ገብተን ነው። እሺ ይቅርታ፣ ድንገት ሳታስቡት ጥቁር እንግዳ መጣባችሁ አይደል? አረ እንደዛ አይደለም። መጣና እንዴ ምን ሆነ ነው ኪራይ? ችግር አለ እንዴ? አይ የለም። ምንድነው ኪራይ? ምንም ዝም ብዬ ነው። ቆይ ምን ሆነሃል? ማታ ምንድነው የተፈጠረው? ስለማታ ጠይቂ እንዴ? ምን ማለት ነው ኪራ? እኔ ስጠፋ ምን ያህል እንደምጨነቅ አታውቅም? እንዳስጨነቅኩሽ እኮ ይገባኛል። ግን በቃ እናቴ ከአቅሜ በላይ ሆኖብኝ ነው። እሺ ይሁን፣ ዋናው በሰላም መመለስ ነው። እሺ ወዴ እኔ የምልሽ እቺ ሳሎን ያለችው ልጅ ለ3 ቀን እዚህ ማቆየቷ አይቀርም። ይደብርሻል እንዴ? ለምን ይደብረኛል? እንግዳ በረከት እኮ ነው። እሱስ አዎ። ግን ምን ማለቴ? እሷ ማናት? ማንም አይደለችም። አሁን ማቃት ሰው ናት። እንዴ? እና የሚታወቅ ሰው በሙሉ ቤት ይመጣል እንዴ? ኪራ ግን በግፋት አትውሰድብኝ። አውቃለሁ እኮ እንግዳ እንደበዛብሽ እረዳሻለሁ። አይደለም ፍቅሬ፣ እንደዛ አይደለም። አይ በቃ ወይ ካልሆነ ይጅላታለሁ። እንደዛማ አይደረግም፣ ነውር ነው። እኔም ሲጀምር ስላሳዘነችኝ እንጂ እዚህ እንድትቆይ ፈልጌ አልነበረም። ኪራዬ እንደዛ አይደለም እኮ። በቃ ለ3 ቀን መታገስ ማንችል ይመስልሻል?
እሺ በቃ ኪራይ። እሺ ቆይ ምን ተፈጥሮ ነው እንዴ? ኪራ ምን ሆኗል? መቼ ነው ቆይ ከስተት የጸዳ ህይወት የሚኖረኝ? ሁሌ ታጥቦ ጭቃ እንዴት ይሆናል ሰው? እስከ መቼ ነው አንድ አይነት ጥፋት ውስጥ እየተዘፈኩ የምገኝ? አራውንስ በቃ በለኝ። ይቺ ከይሲ ደግሞ ምን አባቷ እያደረገች ይሆን? ትሰሚኛለሽ? አዎ እስካሁን ጆሮቼ የመስማት አገልግሎታቸውን አላቋረጡ። እኔ ኖሬሽ ልሰማ አይደለም የመጣሁት። ይኸውልሽ እዚህ ቤት ለ3 ቀን ትቀመጫለሽ፣ ግን አንድ ነገር አድርጋለሁ ብትይ እመኚኝ እጎዳሻለሁ። መልሽልኝ እንጂ። አሃ አሁን አውሪኝ፣ አሁን አታውሪኝ። ምንድነው ግራ የምታጋባኝ? አንቺ ሴት ደሜን አታፊው። እሺ አሁንና ምን አድርጊ ነው የምትለኝ? ድምፅሽን ቀንሺ፣ ጽናት እንዳትሰማ። ኡፍ በእናትህ በትዕዛዝ ያሰራኝ ሮቦትህ እኮ አይደለሁም። ሁሉንም ትዕዛዝ ካንተ የምቀበለው። ኧረ እባክሽ ቤቴ እኮ ነው ያለሽው። በእኔ ትዕዛዝ ስር ነው እሺ የምትኖሪ። ስማ እኔ እኮ አንተን ላስፈራራክ ህይወትህን ልበጥበጥ አላልኩ። ቆይ ከዚህ በላይ መበጥበጥ ላንቺ እንዴት ነው እባክሽ? የምርህን ነው? እኔ ከሚያናድዱኝ ሰዎች ልጥፋ፣ ከሚፈልጉኝ ሰዎች ልጥፋ፣ እዚህ ልደበቅ ማለቱ ምንድነው ክፋቱ? እንደዚህ ስታወሪ እኮ በቃ ለምኜሽ የመጣሽ ነው የምትመስዪው። ኡፍ በቃ በእናትህ እኔም ባለኝና በስራዬ ባህሪ እንዳትለካኝ። ይኸውልሽ ስላንቺ ፐርሰናሊቲ አያገባኝም፣ ግን የተባልሽውን ብቻ አድርጊ እሺ? እሺ ኮማንደር ኪራ። ሰው እንዴት ጤነኛ ሰው እንኳን አያጋጥመው? ምን ማለት ነው? መጠጥ ቤት መጥተህ የቤት ልጅና ጨዋ ፈልገህ ነበር? ምን ይመስላል ጀዝባ? እኔ ሰው የሚንቅ ሰው በጣም ነው የሚያስጠላኝ።